የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 20 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ዶክተሩ የአስክሬን ክፍል ኃላፊውን ካናገረ በኋላ በረዶ ክፍል ወለል ብሎ ተከፈተ። አስክሬን መርማሪው ከፊት ቆሞ ገባና የተደረደሩት አስክሬኖች ጋር ቆመ። እርግቦቹ አይናቸውን ሊያምኑት አልቻሉም። ዘገነናቸው። አልቻለችም። መመልከት ሲከብዳት ፊቷን ወደ በሩ አዞረች። ዝግጁ ናችሁ? አለ ጥጉን ይዞ የቆመው ሐኪም። አዎ አለችው ፊቷን መልሳ እየተረበተበተች። ሐኪሙ የሸፈነውን አስክሬን ገለጠ። ኦ አምላኪ አለች በእጆቿ አይኖቿን እየከለለች። እንባዋ መንታ መንታውን እየወረደ ነው። በከባድ መሳሪያ ግማሽ ፊቱ የተበላሸን አስክሬን እየተመለከተች አይደለም አለች ጭንቅላቷን በማወዛወስ። አለምነህ በፍርሃት ልቡ እየዘለለችበት ነው። በድኑ ነው ያለው። ሊፈጠር የሚችለው ነገር አስፈርቶታል። መጥፎ ነገሮች ቢፈጠሩስ እንዴት ነው ከዚህ መውጣት የሚችሉት? ግራ ገብቶታል። ማሰብ አቅቶታል። ቋጥኝ የሌለበት ዳርቻ የማይታይበት አውላላ ባህር ላይ በከባድ ማዕበል እየተንገላቱ ነው። ለእሷ ሲል ግን ትንፋሹን መቆጠብ አለበት። እሷን ለማትረፍ መድከም የለበትም። እንባውን እየጠራረገ ከኋላዋ ደግፎ ይዛታል። ሐኪሙ ቀጠለ። ሁለተኛ አስክሬን፣ ሶስተኛ፣ አራተኛ። እስካሁን ትዕግስት ቤተሰቦቿን ከሞቱት ውስጥ አላገኘችም። አለምነህ የእፎይታ ትንፋሽ እየተነፈሰ ነው። ራስ ወዳድም የሆነ እስኪመስለው ድረስ ሰውነቱ እየራደበት አስክሬን እየቆጠረ ነው። አምላኬ ሆይ ቤተሰቦቿን ጠብቅላት፣ ፍጻሜያችንን አሳምረው፣ ከዚህ በላይ አትፈትንን፣ አንችልም፣ ደክሞናል አለ አለምነህ በልቡ ወደ ጣሪያው እያንጋጠጠ። አምስተኛው አስክሬን ተገለጠ። በድጋሚ እንዳልሆኑ ጭንቅላቷን በማወዛወዝ ገለጸች። ፀጉሮቿ ዘንፈል ብሎ ከጨርቁ ወጥቶ ይታያል። ስድስተኛው አስክሬን ሴት እንደሆነች መገመት ቀላል ነው። ሐኪሙ ጨርቁን ሲገፋው የትዕግስት እጆች መንቀጥቀጥ ጀመሩ። በኃይለኛው ጮኸች። አለምነህ ያዛት፣ ነገር ግን ተንፈራገጠች። ልቀቀኝ፣ ከእሷ ጋር ልሆንበት፣ ልቀቀኝ። እርግቧን በጥፊ ደጋግማ መታችሁ። ሐኪሙ እንዲለቃት በአይኖቹ ነገረው። እለቅሻለሁ፣ ግን ተረጋጊ ባክሽ፣ አንድ ነገር እንዳትሆኝብኝ ፈርቻለሁ። እያለቀሰ ለመናት። ወደ አስክሬኑም ተመለሰች። ፊቷን እየደባበሰቻት ፀጉሮቿን እያስተካከለች፣ ትንሿ እህቴ እዚህ ምን ትሰሪያለሽ? ተነሽ እንጂ ወደ ቤት እንሂድ። እዚህ እኮ አይመችም፣ ቀዝቃዛ ነው፣ ያምሻል አለቻት። የማትናገረዋን እህቷን አንስታ እያቀፈች። አለምነህ ይህንን ማየት አልቻለም። ወደ ግድግዳው ፊቱን አዙሮ አምላኬ ሆይ ምን በደለ? ተንሰቅስቆ አለቀሰ። ተነሽ እንጂ የኔ እህት፣ አሁንም እንደ ልጅነታችን የተጫወትሽብኝ ነው አይደል? አሁን እኮ አድገናል። አንቺ ተንኮለኛ፣ ተነሽ አትጫወችብኝ። በጣም ቀዝቅዘሻል። እናታችንን አስጨነቅሻት። ደግሞ ምን ሆነሽ ነው ፊትሽ እንዲህ የቀረጣው? እህቴ እየደባበሰቻት ጉንጮቿን ትስመዋለች። ከአይኖቿ የሚፈልቁት እንባዎች ወደ ደራሽ ጎርፍነት ተቀይረዋል። ሐኪሙም ጥንካሬውን አጣ። አይኖቹ እንባ ሲያረግዙ ታወቀው። አሁን መሄጃችን ደርሷል። ቤት ይጨነቃሉ። ትዕግስት ራሷን አጣለች። እንድትነሳ የእህቷን እጆች እየጎተተች ሳለ ሐኪሙና አለምነህ ታግለው አስጣሏት። በቃ መውጣት አለባችሁ። ከዚህ በላይ ከቆያችሁ ለእሷም ለእኔ መጥፎ ነው። ይዛት ሂድ አለ ሐኪሙ እንባ የቋጠሩትን አይኖቹን እያሻሻቸው። አለምነህ ይዟት ለመውጣት እየሞከረ ነው፣ ግን አስቸገረችው። ወዴት ነው የምትወስዱኝ? እህቴን ጥያት ልሄድ አልችልም። ብቻዋን ይደብራታል። ሰውነቷ ቀዝቅዟል፣ በርዷታል። ልቀቁኝ እባካችሁ። እህቴ ለምንድን ነው የማትናገሪው? ለምንድን ነው ዝም ያልሽው? ለምንድን ነው የማትነሽው? ወደ ቤት ከእቴ ጋር ሄዳለሁ ባያቸው።
ቤት እኮ እየጠበቁን ነው እያለቀሰች የተነፋረቀች ትለፈልፋለች። አለምነህ ግን አሸንፋው ወደ እህቷ መመለስ አልቻለችም። እህቷን ለመውሰድም አቅም አነሳት። አቅፎ ወደ ውጭ አስወጣት። የአስከሬን ክፍሉ ተዘጋ። ወደ ታችኛው ፍሎር ይዟት ወረደ። ክፍት አግዳሚ ወንበር ሲመለከት ደግፎ አስቀመጣት። ከጎኗ በመሆን አጥብቆ ያቀፋት። አለሁልሽ አላት። ትዕግስት ጸጥ ብላለች። መጮህ አቁማለች። ምናልባት የውስጧ ጫጫታ አይሎባት ይሆናል። ድምፅ አውጥታ ማልቀስ አልቻለችም። እርግቧ አይኖቹን ወለሉ ላይ ተክሎ ዝም ብሏል። ፍጹም ጸጥታዋም የእሷም አለምነህም አስፈርቶታል። ምንጩ ያልደረቀው እንባ በዝምታ አሁንም ይንዶለዶላል። በአጠገባቸው እያለፈች ያለችው ነርስ እባክሽ አንድ ብርጭቆ ውሃ ልታመጭልኝ ትችያለሽ? በዚህ ሁኔታ ካጠገቧ መራቅ ስለማልችል ነው አላት በእንባ እንደታጠበ። እሺ ችግር የለውም ግን ደህና ናችሁ? አለችው በትህትና ጎንበስ ብላ እየቃኘቻቸው። ጭንቅላቱን ከፍ ዝቅ በማድረግ ደህና እንደሆኑ ገለጸላት። ነርሷ የመጣችላትን ውሃ ወደ እናቱ ወደ ፍቅሩ አስጠጋ። ጥቂት እንደተጎነጨች ብርጭቆን ከንፈሯ ላይ ሲያደርግላት ውሃው ሬት መሰላት። ብርጭቆውን በእጇ ገፋችው። አለምነህ ብርጭቆውን ከጎኑ ያለው ትርፍ ቦታ ላይ አስቀምጠውና በረዶ የሆኑትን እጆቿን በእጆቹ ጨበጣቸው። እህቴ አታልቅሽ እንጂ ተመልሰሽ ትመጫለሽ እኮ ሆዳ ይባስሽ። እስኪ ደስ ሊልሽ እኮ ነው የሚገባው። አይታይሽም? ይህንን ሁሉ እንክብካቤ በፍቅር አስጨነቁሽ። አታይም? ቤተሰብ፣ ጎረቤት ሁሉም በዚህ በደረቅ ሌሊት ተነስተው ብርዱን ችለው ሊሸኙሽ እንደወጡ። ያት እዛ ጋር ደግሞ ነገረኛዋ እህት አስቴር፣ እሷን ከሆን በነጠሏ ተሸፍና እያለቀሰች ነው። ሁሉም ሰው ይወድሻል። እኔም ዙረት አቁሜ ጎብዤ እንዳንቺ አጥንቼ ዩኒቨርሲቲ መግባት እፈልጋለሁ። እነዚህን አሮጊቶችማ እኔም ሳላስቃቸው አልቀርም። ከ5 ዓመት በፊት ትንሿ እህቷ ጉንጮቿን ስማት ፍልቅልቅ እያለች ወደ ዩኒቨርሲቲ የሸኘቻት ፊቷ ላይ ግጥም አለባት። ትዕግስት ተነስታ ወደ እህቷ ለመብረብ እየቃጣት በድጋሚ ጮኸች። አለምነህ እያለቀሰ አጥብቆ ያዛት። አለሜ ልቀቀኝ፣ እህቴ እኮ ያ ክፍል አይደለም ቦታዋ፣ መማር አለባት። ህልሞቿስ? አለምነህ እያለቀሰ አጥብቆ ያዛት። ልቀቀኝ እባክህ ልቀቀኝ። አለምነህ ለራሱም እንዴት መጠንከር እንዳለበት አያውቅም። አለቅሽም፣ ከእጅ አላስወጣሽም፣ በፍጹም አለቅሽም። ከውስጡ የሚገነፍለውን ባየፈሰሰ ጸጉሯን አራሰው። አታዛዘንህም? ገና ትንሽ ልጅ ናት እኮ፣ ገና ስቃ አልጠገበችም፣ ቦርቅ አልበቃትም። አፈቀችኝ፣ ተንኮሏ ሳቋን አፈቀኝ እያለች ተንሰቀሰቀችና እዛው እቅፉ ውስጥ እንቅልፍ ሸለባ አደረጋት። 3 ቅዠት የሆኑ ቀንና ሌሊቶች አለፉ። ስፍራው በህዝብ ተጥለቅልቋል። ሁሉም ሰው ልቡ ደምቷል። በመንጋ የመጣው ህዝብ እኩል እያለቀሰ ነው። 2 እርግቦች ጥቁር ለብሰዋል። ትዕግስትን መቆጣጠር ከብዷቸዋል። ለያዥ ለገናዥ አስቸግራለች። በዚህ ውዥንብር መሃል ከ10 ዓመት የማያልፍ ህፃን ሮጦ መጥቶ ወረቀት አቀበላቸው። ትዕግስት ሳታየው አለምነህ ወረቀቱን ላጥ አድርጎ ተቀበለውና ነበበው። በእኔ ውርደት የተሳለቅሽው ትዝ ይልሻል? ፊቴ ላይ የተፋሽብኝስ? ይችን ቀን ስጠብቃት ነበር። በምርቃትሽ ማግስት ለቅሶ ላይ እንድትቀመጭ ጥቁር እንድትለብሺ ስናፍቅ ነበር። ወደ ሲኦል ጉድጓድ ወረወርነህ ብለሽኝ ነበር። እስኪ እስር ቤት ሄደሽ ስለኔ ጠይቂ። ማን ነው ሲኦል ውስጥ ያለው? እኔ ወይስ እናንተ? ክፉ ሰው አይደለሁም፣ መጽናናቱን ይስጥሽ ለማለት ነው ይላል። አለምነህ ልቡን አመመው። ውስጡን እሳት እየነደደበት ወረቀቱን አላምጦ ወደ ሆዱ ሰደደው። ትዕግስት እያበደች አፈሩ ላይ ተደፋች። አላሳዘናችሁም? እንዴት ጨከናችሁ አፈር ታለብሷት አላችሁ? እህቴ ጥላችሁኝ አትሂዱ። ብቻዬን ነኝ እኮ። እንዴት ትከፉብኛላችሁ? እንዴት እንደዚህ ትጨክናላችሁ? የምትወዱኝ ትዕግስት እኮ ነኝ። ተወዱኝ የለ? አትሂዱ። የተሰበሰበውን ሰው በእንባ አራጨችው። አለምነህና ሌሎችም
ወጣቶች ተባብረው ከአፈሩ ላይ አስነሷት። ድጋሚ አመልጣቸውም ጸሎት የሚያደርሱ ቄሶች ጋር እየሮጠች ሄደች። አባ አንድ በሏቸው እንጂ እርስዎ እንኳን ይዘኑልኝ፣ የእርስዎ ቃል ይሰማሉ። አፈር አታልብሱ በሏቸው። አባቴ ብቻዬን ቀረው እኮ። እናቴን እፈልጋታለሁ፣ ትንሿን እህቴን እፈልጋታለሁ፣ አባቴንም እፈልገዋለሁ። እባክዎትን። ጨርቃቸውን እየጎተተች እግራቸው ስር ተደፋች። ልጄ ተነሽ፣ አይዞሽ፣ አምላክ ያጽናሽ፣ እሱ ጉልበት ይሁንሽ። እሳቸውም እያለቀሱ ጭንቅላቷን ደባበሷት። ተመስገን ብርሃኑ፣ ጥሩ ወርቅ አሰፋ፣ ማርያማዊት ተመስገን አንድ ላይ በመደዳ ተቀበሩ። አንዲት ምሽት ቤተሰቧን ነጠቀቻት። ቅጽበቶች ሁሉ ነገሯን ወሰዱባት። ብቻዋን ጥላዋት ረጅሙን መንገድ ጀምሮላታል። በአንድ ጀንበር እናቷን እህቷንና አባቷን እስከ ወዲያኛው ተሰናበተች። ትዕግስት ሊያስመልሱላት ያልቻሉትን አባን ተቀየመች። አፈር ያለበሱትን ሰዎች አኮረፈች። ሰው የተባለን ፍጡር ሸሸች። በዝምታ ይልቅጣቸው ብላ ፍጹም ጸጥ አለች። ምንም ሽውታና ኮሽታ የሌለው ጸጥታ ሰፍኖባታል። የእንባ ከረጢቷ ደርቋል። ስሜቶቿ ላይ በረዶ ዘንበዋል። አታለቅስም፣ በሐዘን ፊቷንም አትቧጭርም። ልቀቁኝ ልጩህበትም አትልም፣ ደረቷንም አትደቃም። ከዛ ይልቅ ዝም ማለት መርጣለች። ከሰው ይልቅ አሻንጉሊቶችን ታወራለች። ከዓለምነህ ይልቅ የታናሽ እህቷ አሻንጉሊት ጋር ትግባባለች። አዎ ትዕግስት ራሷን አጣለች። አእምሯ ብዙ ዓመታትን ወደ ኋላ ጠንጥኖ ጭንቅላቷ እድሜዋ ላይ መልሷታል። ሕፃን ሳሉ ከእህቷ ጋር ይጫወቱባቸው የነበሩትን ጨዋታዎች ከአሻንጉሊቷ ጋር ትደግማለች። ቤተሰቦቿ ካለፉ 28 ቀናት ተቆጠሩ፣ ግን ምንም ለውጥ የላትም። ከአሻንጉሊቷ ጋር ትመገባለች፣ ከአሻንጉሊቷ ጋር ትጫወታለች፣ እሷም ጋር ትተኛለች። ዓለምነህም ራሱን ጥሏል፣ ተጎሳቁሏል። ለራሱም ሆነ ለእርግቡ መሆን አቅቶታል። ነገሮች ከቁጥጥር ውጭ የሆኑበት ነው። ይህንን መቻል አቅቶታል። ጠዋት ማታ ያስባል። ምንም ጠብ ሊልለት አልቻለም። እሷ ፊት ግን ፈገግ ይላል። ክፍሉ ገብቶ ራሱ ላይ ይቆልፍና ሲንሰቀሰቅ ይውላል። እህቴ ምን ያልሽኝ? አኩኩሉ መጫወት ፈልጋለሁ። አሻንጉሊቷን ትጠይቃታለች። አዎ ፈልጋለሁ፣ አጫውቺኝ። እራሷው ትመልሳለች። እደክሞኛል። በዛ ላይ ባለፈው ስትደበቂ በሩ መጥቶሽ የደማሽን ረሳሽው? ድጋሚ ከተጫወተን እማተመታናለች። አይመታኝም እህቴ፣ ደሞማ ጎረቤት ሄዳለች እኮ። አንዴ ብቻ እንጫወት። ይሁን፣ የዛሬን ብቻ አሻልኩሽ። ትዕግስት አሻንጉሊቱን በነበረበት ትታው መደበቂያ ቦታዎችን ትፈልጋለች። በተደበቀችበት ጥቂት ትቆያለች። ዙሪያዋን ትቀኝና ኮቴ ሳታሰማ ወለሉን የመዳበስና የመንካት ያህል እየተረገጠች ጨዋታውን ወደ ጀመሩበት ቦታ ትደርስና እየሳመች እዚህ ነኝ እህቴ፣ ፎርሸሻል፣ በድጋሚ አሸነፍኩኝ፣ አየሽ እኔ ልታገኘኝ አትችይም እያለች አሻንጉሊቷ ፊት እየዘለለች ትጨፍራለች። ፊት ለፊቷ የተቀመጠው ዓለምነህ አሁን በእጆቹ ከድኖ ይመለከታታል። አይኖቹን ባያቀራሉ፣ ውስጡ ይጨራመትበታል። ነፍሱ ስትሰነጠቅ ይሰማዋል። ሰውነት ሲሸሸው ብዙ ትንንሽ ብቻ ሲከፋ ይሰማዋል። ከብናኝ ሲቀል ይታወቀዋል። እርግቡ ፊት ለፊቱ ሰው እንዳለም ቆብ የላትም። የምትተነፍስለት ዓለምነህ ይሁን ወይም የምጠላው ዘካርያስ አሁን ላይ ለሷ አንድ ነው። ራሷን ወደ ንጹሆች ዓለም ቀላቅላለች። ወደ ኋላዋ ተጉዛ እናቷ አባቷና እህቷ ብቻ ወደ ነበሩበት ዓለም ደርሳለች። ደርሳበት እየኖረችበት ነው። አሁን ለሰዎች ልክ ያልሆነው ለሷ ልክ ነው። ሰዎች እብደት ብለው የሚጠሩትን ህይወት በደስታ እየኖረች ነው። ክፋትና ጥላቻ በሌለበት ዓለሟ እየቦረቀች ነው። የምንፈጥረው እውነት ነው እውነት ወይስ ሰዎች የፈጠሩልን? አምላካችን ነው እውነት ወይስ ሃይማኖታችን? እውነት ነው እውነት ወይስ ውሸት ነው እውነት? ዓለምነህ የማታየውን እርግቡን እያያት ለወረድ እያለ እያስቸገረ ካለው እንባው ጋር ትግል ይገጥማል። እንባው ያሸንፈዋል። ከብለል እያለ ሲወርድ ድንገት የምታስተውለው ሲመስለውም ዘወር ይልና ያለቅሳል። የስነ ልቦና ሐኪሞች ጋር ተመላልሷል።
የመጨረሻ ምክራቸው ከበፊት ትዝታዎቿ ማራቅ ነው። ቀስ በቀስ ከፈጠረችው ዓለሟ በዝግታ መውጣት። አለኝ ብላ ያሰበችው ነገር እንደሌላት ማሳወቅ ግን ከባድ እንደሚሆን ነግረውታል። ንቃተ ህሊናዋን ለመመለስ ጥረት እያደረገ ነው፣ ግን አልቻለም። በመጨረሻ ጅማን ለመልቀቅ ወሰነ። ልጅነቷን የሚያስታውሳትን ነገሮች ካጠፋባት እርግቡ እንደምትመለስለት ልቡ ተስፋን ሰንቋል። ዘመዶቿም ሐሳቡን ተቀብለውታል። አለምነህ ለሷ የሚሆንላትን ያህል እነሱ ሊሆኑላት እንደማይችሉ በሳምንታት ባዩት ነገር ገብቷቸዋል። ራሳቸውን የሚያምኑትን ያህል አለምነህን አምነውታል። እንደዚህ ሆና ከዓይናቸው መራቅ ሐዘናቸው ሌላ ላይ ጥላ ቢያጠላባቸውም ከሆነችው አይብስምና ከአለምነህ ጋር ሊሸኟት ነው። መኖሪያ ቤቱ እንዲሸጥ ለደላላ አስረክቦ ንጋት ላይ ረጅሙን የሸገር መንገድ ሊጀመር ነው። ሸገር ምን ይዛ እንደምትጠብቁ አያውቅም። ቢሆንም ለጉዞው እንደተዘጋጀ ነው። አመሻሽ ላይ እርግቧንና አሻንጉሊቷን ሙቅ ሻወር እንዲወስዱ አደረገ። እናት በፊት እኮ እንዲህ ጸጉርሽን አበጥርልሽ ነበር አላት በጀርባዋ ሆኖ ፈገግ እያለ። አንቺ ደግሞ አትቅበጪ፣ ተይ እስኪ ቆነጠጥሽኝ። ትዕግስት አሻንጉሊቷ ጋር ናት፣ ውስጡ ስብርብር እያለበት። ይህንንም እናልፈዋለን፣ አንድ ቀን መልሰሽ አለሜ ትኛለሽ አላት ዞሞ ጸጉሯን እየሞሸጠ በጀርባዋ እየነሰነሰው። ትዕግስት የሚያወራውን አትሰማም። ትንሿ እህቴ ጉንጬን ሳሚኝ ትላለች አሻንጉሊቷን ፊቷ ላይ ያስጠጋች። ጨርሰናል እናት አላት ተሰማዊ መስል ጸጉሯን ሳም እያደረገ እየተነሳ። እራት እንደነገሩ ከቀማመሱ በኋላ አክስቱ ጋር ለመደወል ከቴሌቪዥኑ ጎን ዳንቴል ለብሶ ወደ ተቀመጠው የቤት ስልክ እያመራ ሳለ ስልኩ ቀድሞ ጮኸ። አነሳው። ሄሎ አለምነህ፣ እንዴት ነህ? ስለተፈጠረው ነገር አውቃለሁ፣ በጣም አዝኛለሁ አለ ደዋዩ። አመሰግናለሁ፣ ግን ማልበል ሲል አለምነህ ከ5 ዓመት በፊት ሲደውልለት የነበረው ሰው ድምፅ አይደለም የሚሰማው። እየሰማ ያለው ድምፅ በዛ ወቅት ዘካሪያስን መቀመቅ ለመክተት ሲረዳው ከነበረው ሰው ጨርሶ የማይገናኝ ነው። አታውቀኝም፣ ግን ልረዳህ እፈልጋለሁ። ሐዘናችሁ ተሰምቶኛል። አሁን ብዙ እየለፋህ እንደሆነ አውቃለሁ። አንዳንዴ መኖር ተራራን ከመግፋት ሊገዝፍ ይችላል። ነገ ወደ አዲስ አበባ ለመሄድ ትኬት እንደቆረጥክ ሰምቻለሁ። እሺ በለኝና ልርዳ አለው ጎርነን ባለ ድምፅ። አመሰግናለሁ ስለ ደግነት፣ ግን አያስፈልግም። ራሴ ሁሉንም መወጣት እችላለሁ። በሁለት እግሬ መቆም አያቅተኝም መለስ አለምነህ ማን ሊሆን እንደሚችል እያንሰላሰለ። አላስጨንቅህ፣ አዲስ ስትመጣ ማረፊያ ቤት ጎራ ብለህ ዘካሪያስ ጠይቅ። ሐሳብን ከቀየርክ በዚህ ስልክ ደውልልኝ አለ ሰውየው ትንፋሽ ወስዶ እየተናገረ። ዘካሪያስ የጅማ ሰው አይደለም እንዴ? ሄሎ። ስልኩ ተዘግቷል። ጎርናናው ድምፅ የአለምነህን ትኩረት እንደሳበ ጠፋ። አለምነህ የነገረውን ቁጥር አሽከርክሮ በፍጥነት ደወለለት። ስልኩ ግን አይሰራም። ጆሮው ላይ ጢው የሚል ድምፅ ይሰማዋል። እየደጋገመ ሞከረ። መስመሩ ዝግ ነው። ግንባሩ እየተኮሳታተረ እጁን ያፍተለተለ ሶፋው ላይ ቁጭ አለ። ማን ነው? ዘካሪያስን እንዴት አወቀው? ማረሚያ ቤት ሄዶ ሲለኝ ምን ለማለት ፈልጎ ነው? ከ5 ዓመታት በፊት ራሱን ሲጠይቅ የነበረውን ጥያቄ በድጋሚ እየተብሰለሰለበት ነው። ማን ነው? ለማንኛውም ጊዜ ይፈተዋል። አሁን ትኩረቴ እናት ደህና እንድትሆንልኝ ብቻ ነው። ከሶፋው ላይ ተነስቶ በድጋሚ ወደ ስልኩ ሄደና አሽከርክሮ ደወለ። ሄሎ ሄሎ፣ አክስቴ ልጄ እንዴት ናችሁ? ልጄስ እንዴት ናት? ሻላላት እንዴ? ደህና ነን አክስቴ። ዛሬ ባይሆንም ነገ ይሻላታል። ነገ ባይሆንም ከነገ ወዲያ። እስኪሻላት ግን እጠብቃታለሁ አለ አይኖቹን ባያቀረሩ። ወርቅ ንብል ያለህ የኔ ልጅ፣ አይዞ ትውስቷ ይመለስላታል። በርታ የኔ ልጅ፣ አይዞ አለችው ደረቷን በእጇ እየመታች በሐዘን አንገቷን ደፍታ። የደወልኩት ነገ ልንመጣ ነው ልልሽ ነው።
አለምነህ አግስቷ አዲስ አበባ እንድትመጣ አድርጓል። በጣት የሚቆጠሩ 5 ቀናትን በተከራየው ቤት በማታውቀው ሀገር ብቻዋን ቀንና ሌሊት ታሳልፋለች። አቧራ ድር ያደራባቸውን ዕቃዎች ሰብስባ በማጠብና በመወልወል ወዛም አድርጋቸዋለች። በየጉራንጉሩ የከተሞቹን ብናኞችና ሸቀጦች አጽድታለች። በዚህ ዕድሜዋ ደከመኝ አታውቅም። የሴት ቤት አስመስለዋለች። እጠብቃቸዋለሁ የኔ ልጅ፣ እኔ እናቷ እያለሁ እንዲች ብለህ እንዳታስብ እንከባከባታለሁ። ደሞ ቶሎ ይሻላታል እሺ ልጄ አለችው። ልታያቸው በመሆኑ ደስ እያላት። እሺ ሰላም ደር አክስቴ። ሰላም ደሩ የኔ ልጅ፣ በሰላም ያገናኘን። አለምነህ ስልኩን ዘግቶ ወደ መኝታ ክፍሏ አመራ። ትዕግስት አሻንጉሊቷን አቅፋ እግሮቿን አነባብራ ኩርምት ብላ በእግሯ ጎን ተኝታለች። ብርድ ልብሱን አስተካክሎ አልባሳትና ክፍሉን ለቆ ሌላኛው ክፍል ገባ። ብዙ ሊያስብ ጥቂት ተኛ። ክፍል 21 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።